ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የቤት ዩቲዩብ ቻናል ተከታታዮች አላችሁ ወይ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ወደ ዩቲዩብ በድጋሚ ብቅ ብያለሁ። ብዙ ጊዜ ይህንን ሀሳብ ለመናገር አስብና ዛሬ የመጣሁበትን እንግዲህ ከርዕሱ ላይ እንዳያችሁት ቆይ እስኪ በማለት ነው። ግን ዛሬ እህቶቼን ካስተማረ እህቶቼን እየጎዳ ነው ብዬ ስላልኩኝ ለሌሎቻችሁ ሼር ለማድረግ ነው የመጣሁትኝ። እናንተም ደግሞ የሰማችሁት ወይንም የደረሰባችሁ ወይንም ደግሞ ጉዳቱን ያያችሁ እና በጊዜ ይሄ ነገር ጥሩ አይደለም ብላችሁ ያላችሁ ካላችሁ ኮመንት ላይ አሳውቁኝ። ያው መግቢያ ላይ እንደጻፍኩት ርዕሱ ላይ ስለ ፖፖ አፕሊኬሽን የሚል ነው። ፖፖ አፕሊኬሽን ላይ ብዙ ልጆች ሲያማርሩ፣ ብዙ ልጆች ሲደሰቱ እናያለን። ያው ይሄ ፖፖ ላይፍ ማለት እንደ ኖርማሊ እንደ ቲክቶክ ሆኖ ግን ላይቭ የሚሰራበት ኮይን ማጠራቀም ያለብን ኮይን መግዛት የምንችልበት ጊፍት የምንሰጣጥበት ምናምን ነው። በአጠቃላይ ፖፖ ላይፍ ማለት በጣም ብዙ ሰዎች የሚያማርሩበትም አሉ፣ የሚሰሩበትም አሉ። ይሄንን ነገር ያው እኔም እዛ ገብቼ አይቼው ስለነበረ ሁሉን ነገር ቢያስተምራችሁ ብዬ ነው ወደ እናንተ የመጣሁት። በመጀመሪያ እውነት ለመናገር ጥሩ ነገር መስሎኝ ሼር ባረግ ብዬ ነበረ። ግን ሌዮ ብዬ ቆይቼ ውስጥ አይቼው ጉዳቱ ምንድነው፣ ጥቅሙ ምንድነው የሚለውን ካየው በኋላ እዚህ ሚዲያ ላይ ይሄንን አፕ ማምጣት እንዳሌለብኝ ገብቶኝ ታውኩትኝ ማለት ነው። መጀመሪያ ግን ጠቃሚ ነው ብዬ አስቤ ነበረ። ግን ቆይ እስኪ ልየው በሚለው ሞከርኩትኝ፣ አየሁትኝ። ግን ጉዳት ነው ያለው። ለዛም ተረጋግቼ አይቼው ለዛ ነው ላጋራችሁ የመጣሁትኝ። መጀመሪያ እንደገባው አካባቢ ጥሩ ነገር መስሎኝ እውነት ብጋብዛቸው ጓደኞቼ ብዬ አስቤ ነበረ። ግን እንዳልኩት ትንሽ ሊየው ብዬ ጥሩ ነገር አይደለም። ይሄ ፖፕ አፕሊኬሽን ማለት ብዙ ሰዎች ይደብቁለታል ባይዘዌ። እኔ ግን እውነቱን ያለውን ጎጂነቱን ሚስጥር መናገር አለብኝ። የተጎዱትንም ልጆች ማቅረብ እችላለሁኝ፣ ግን ፍቃደኛ ከሆኑ ማለት ነው። እንግዲህ ፖፖ ላይቭ የሚባለው እንዳልኳችሁ ቅድም ቀንጨበርቼ ላይቭ አለው። እንደ ቲክቶክ ጌም መጫወት ይቻላል። ስትከፍቱ የሚከፍተው በአሻራ ነው። ከአሻራው ጋር የተነሳ ብዙ ሰዎች ብዙ መላምት ይሰጡታል። ይሄ 666 ነው፣ ይሄ መንፈስ አለው የሚሉ ብዙ ሰዎች አሉ። መጀመሪያ ግን ስትከፍቱ በአሻራ ይከፍታል። ድጋሚ ያ ስልክ ቢጠፋባችሁ በሌላ ልክ ስልክ መክፈት ከፈለጋችሁ የበፊታችሁ አሻራ ስላለ ላይከፍት ይችላል ማለት ነው። ላይከፍት ይችላልም ሳይሆን አይከፍትም። ምናልባት ከአፕሊኬሽኑ ጋር ተጻጽፋችሁ እኔ እንዲገጥሞኝ ነው ብላችሁ ካልሆነ አይቀበላችሁም ማለት ነው። ያለው ነገር ይሄ ነው አከፋፈቱ። ግን ይሄ አፕሊኬሽን እንዳልኳችሁ ላይቭ ላይ ቀጥታ አሁን እዚህ ጋር ተቀምጬ እንደምታዩኝ እንደዚህ መቀመጥ አለብኝ። ወደዚህ እያልኩ ራሱ ስራ የምሰራ ከሆነ ዋርኒንግ ይሰጣል። ዋርኒንግ ማለት ማስጠንቀቂያ ማለት ነው። ርቄ መሄድ የለብኝም። እዚሁ ጋር ከሆነ ስራዬ እርግጥ እየሰራው መስራት እችላለሁ። ላይቭ ስትሰሩ 2000 ይሰጣችኋል። ፓርቲ የሚባል ነገር አለ። ልክ ቲክቶክ ገስት እንደምንለው የሴት ወንበር የወንድ ወንበር አለ። እዛ ላይ 200 ለወንዶች ይሰጣል ኮይን፣ ለሴቶች ደግሞ ፖይንት ነው የሚሰጠው 800 ፖይንት። ለሴት ልጅ ላይቭ ስገባ የሚሰጣት 2000፣ በሌላ ሀገር ከተሞላ 2000፣ በኢትዮጵያ 1000 ይሰጣል። ያለው ነገር ይሄ ነው። ይህንን ማብራራላችሁ ግን መጨረሻ ላይ እንድትሰሙ ይፈልጋለሁ። ሄዳችሁ እንድትሰሩ አይደለም፣ ሄዳችሁ እዛ እንድትገቡ በፍጹም አይደለም። ብዙ ሰዎች ስለ ፖፖ የሚያወሩት ሾፉን አድርገው ስለሆነ እኔ በአቅሜ ባለኝ ተመልካቾች ላጋራችሁ ብዬ ነው። እዛ ስለነበርኩ ስላየው
2 ወር 3 ወር ስላየሁት ልንገራችሁ በማለት ነው። እናም ይሄ አፕ እንደዛ ነው የሚሰራበት። እንዳልኳችሁ ላይቭ ለሴቶች አለው። ለወንዶች ላይቭ ቢገቡ ምንም የሚሰጣቸው ነገር የለም። ምናልባት ጌም የሚጫወት ካልሆነ ሰው የሚሰጣቸው ጊፍት ካልሆነ የሚቆጥርላቸው የለም። ግን ሴቶችን 2000 በ24 ሰዓት ውስጥ አንዴ ይሰጣቸዋል ሁልጊዜ። እንደዛ ነው ይሄ የስራው። ፖይንት እና ኮይን አለ እዛ። ፖይንት ወደ ኮይን ይቀየራል። የሚሸጠው ኮይን ነው። ኮይኑን በራሱ አፑ ራሱ ከባንክ ቤቶች ጋር እንትን አለው ላይክ ፍርምርም እንደ ስምምነት ልበላችሁ። ግን ይሄ መንግስት የሚያውቀው ህጋዊ አፕሊኬሽን አይደለም። ልክ እንደ ቲክቶክ እንደ ዩቲዩብ ዋስትና ያለው ነገር አይደለም። የሆነ ሰዓት ላይ ቢቆም የሚቆም አፕሊኬሽን ነው። በእርግጥ እንደዛ ነው። ስለዚህ እዛ ጋር ግን ባላችሁበት አገር መሰረት ባይናንስ ሊሆን ይችላል የሆነ ነገር አለ እዛ ጋር ኮይናችሁን የሰራችሁትን ወደ ባንክ ቤት መሸጥ ትችላላችሁ። ግን እዛ ጋር ስታስቡት 200 ለወንዶች ኮይን ይሰጣል ብያቸዋለሁ። ለሴት ልጅ 2000 ሰጥቶ 800 ፓርቲ ሰርታ ተጠራቅሞ መሸጥ የሚባለውን ነገር አይደለም ማሰብ ያለባችሁ። እዛ አፕሊኬሽን ላይ ቀጥታ ቁማር አለው። ቁማር ማለት የሰራችሁትን ታጠፉበታላችሁ። ላይቭ ሰርታችሁ የተጠራቀመውን ታጠፉትና ጋምፕል የሚባል አለ። ጌም አለው። ጋምፕል በራሱ ቁማር ነው። ጌም አለው። ጌሙ ግን የምትጫወቱት በኮይን መድባችሁ ነው። ኮይናችሁን ከወሰደባችሁ ምንድነው የምታደርጉት? እልህ ይዟችሁ ሌላ ኮይን ልትገዙ ትችላላችሁ። ገዝታችሁ አስባችኋል። የሰራችሁትን አጥፍታችሁ ገዝታችሁ ልትጫወቱ ትችላላችሁ። ያ ማለት ምንድነው? እሱ በዛ ሱስ ውስጥ እየገባችሁ ነው ማለት ነው። ብዙ ሰዎች ማቆም ያልቻሉት ነገር ቢኖር ገዝቶ መጫወት። በፍጹም ሳይጫወቱ ገዝተው የሚቀመጡ ሰዎች አንዳንዶቹ በዚህ ልምድ ውስጥ ያሉ ሰዎች አይችሉም ማለት ነው። እና በዛ የተነሳ እኔ ይሄ አፕሊኬሽን ላይ ብዙ ሰዎች ተጎድተዋል። በእርግጥ ሁሉም ሰው እዛ ሄዶ እንደዚህ ካልተጫወተ የሚል የለም። ማለት ካልተጫወትኩ አልችልም ሱሳ ይዞኛል የሚል ሰው የለም። በእርግጥ የሚሰራውን ብቻ ወይ ጊፍት ሰጥቶ ለሰው ወይም ተጫውቶበት ወይ የሆነ ነገር አድርጎ የሚተው አለ። የማይገዛ በገንዘቡ በፍጹም ጠንካራ ሰው አለ፣ ሞልቷል። በዛውም ልክ ግን ይሄ አፕሊኬሽን ላይ ገንዘብ አውጥቶ ገዝቶ መድቦ የሚጫወተው ሰው ብዛት አለ። በወር ውስጥ 70 ሺህ ብር ያህል የምትወጣ ልጃለች። በጣም የደነገጥኩትን ይህንን ስሰማ። እንግዲህ እዚህ አፕሊኬሽን ላይ አንደኛ ሰውን ትጋብዛላችሁ፣ ሁለተኛ ነገር ስጋብዙ ሰውን እሱም የሆነ ፖይንት ይሰጣችኋል። ፖይንት ሰው ስለጋበዛችሁ ወደዚህ አፕሊኬሽን ላይ ያ የጋበዛችሁት ሰው ምን አይነት ሰው ነው? ራሱን መያዝ የማይችል ከሆነ እዛ ሄዶ ብሩ ሊጨርስ ነው። ኦልሬዲ ቁማር ነው ማለት ነው ብያችኋለሁ። እዚህ ጋር ኮይን ቀይራችሁ ፖይንታችሁ ሲሞላ ወደዛ መገቡ ከሆነ እሺ የሰራችሁን አጠፋችሁ። ገዝቶ ግን ከሆነ ያዘው ኦልሬዲ የሰራውን የላቡን ዋጋ እያጣ ነው ማለት ነው። በዛ አፕሊኬሽን ብዙ ሰዎች ማቆም እንፈልጋለን ብለው የሚያቆሙ አሉ፣ የማይችሉ ደግሞ አሉ። በእርግጥ እዛ ጋር ምን አለ? ኤጀንት ሌቭል የሚባል አለ። ለዛ ብሎ የሚገዛ ሰው አለ። ኤጀንት ሌቭል ከፍ ይበል ብሎ። ኤጀንት ሌቭል ማለት ደግሞ እናንተ ሰዎችን በስራችሁ ስታሰሩ የሚያስብላችሁ አቦ ሰፋ እንዲል ማለት ነው። ከዛ ውጪ ደግሞ ለጌሙ ሱስ የሚገዙ ሰዎች አሉ። ሁለት አይነት ሰዎች አሉ። ያ ግን ማለት እነዚህ ሰዎች መልሰው ብራቸውን ሊያወጡት ይችላሉ ማለት ነው። የሰሩት ለኤጀንት ሌቭል እንትን የሚሉት ግን ያም ሆኖ በጣም የሚደብር አፕ ነው። በእርግጥ እኔ ማንንም ሰው እዛ ላይ አላበረታታም። 2 አመት ሰርታ አዲስ ሆና 2 አመት ሰርታ ወደ ኢትዮጵያ ስትሄድ ምንም ብር ያሌላት ልጅ አለች። ባለትዳር ናት፣ ልጆች አላት። እንዲሁም ደግሞ
አዲስ ነበረች። ደሞዟም ያን ያህል አልነበርም። አስባችኋል? ግን ሌቭሏ በጣም ሀይ ነበር። ሌቭሏ ሜቢ 29 ደርሳለች እና በጣም ነበር የገረመኝ። እንዴት ማለት ይሄን ያህል ድረስ ለምን ገዝተን ደሞዛችን በየወሩ ሲደርስ ለዚህ አፕሊኬሽን የምንገብር ከሆነ እዚህ አፕሊኬሽን ላይ ምን እንሰራለን? ለመጫወት እንዲሁ ያለንን ይሄ የሰራነውን ከሆነ ኢስ ኦኬ። የሰው ልጅ የሆነ መደበሪያው ልክ እንደ ቲክቶክ መደበሪያ ማለት ነው ገዝት ከሆነ እኔ አልቃወምም። በተረፈ ግን ይህንን አፕሊኬሽን ላይ ምንም አይነት ገንዘብ ኢንቨስት አታድርጉ። አይደለም ሌላ የሰራችሁት ራሱ ሀይ የሚሰሩ ሰዎች ለምሳሌ ሙባረክ የሚባል ልጅ አለ። በጣም ጎበዝ ነው። እዛ ቲክቶክ ላይ ሶሪ እዛ ፖፖ ላይ በጣም ይሰራል። ብዙ ሰዎች በስሩ አለው። ግን መጥፎነቱን ስለ ቁማር ምናምን አያወሩ። አሜሪካ፣ አውሮፓ ያሉት ሰዎች ገዝተው የሚጫወቱት በዶላር ነው። ኢትዮጵያ ያሉት ሰዎች እንኳን ቢያንስ ኢትዮጵያ ያሉት እንኳን ገዝተው የሚጫወቱበት አፕ ነው። ያ ማለት አፑ ይበላችኋል። ቁማር ስለሆነ አንድ ትበላላችሁ፣ አንድ ይበላችኋል። እንደዛ እያለ ለውስጥ ትጋባላችሁ። ስለዚህ ፖፖ የሚባል አፕሊኬሽን ማንም ሰው አይምጣበት። ገብታችሁ ለማየት ከሆነ እዩት። ግን በፍጹም እዚህ አፕ ላይ ሰውንም አትጋብዙ። በዚህ አፕ ብር ይገኛል ብላችሁ አትበሉ። እንደኔ ሀሳብ ይሄ ነው። እኔ ሰርቼበታለሁ፣ አይቻለሁ። በእርግጥ እኔ ሰርቼ ጊፍት ለሰጡ መልሽ ይሰጥ ነበረ። መጫወቱንም ተጫውቼ ሞክሬዋለሁ። ግን የራሴን ብር ኢንቨስት እያደረኳት ነበር። የሰራሁትን ላይቭ እንደዚህ ቁጭ ብዬ የሰራሁትን ሲጠራቀም አውጥቼ እጫወታለሁ ነበረ። አይቼዋለሁ። ግን ይሄም ሆኖ እንደ ሱስ አልነበረም ማየው፣ ኖርማል ነበረ ማየው። ግን ሰዎች ጋር ስቀርብ እንዴ ዛሬ እኮ 1 ሚሊዮን ገዛው። ስንት 1 ሚሊዮን ኮይን ማለት 17 ሺህ። በጣም ነበር የምደነግጠው። እንዴ እነኚህ ሰዎች እንዴት ነበር ቶሎ 2000 አጠራቅመው የሚጮቱት ብዬ ነበር የምገምትና የምጠይቃቸው። እነሱ ግን ሲሉኝ ለምን ትገዛላችሁ? ሱስ ሆነብኝ፣ መተው አልቻልኩም። ብዙ ሰዎች የሚማረሩ አሉ። አንድም ልጅ እንዲሁ ቲክቶክ ላይ መታ ብላለች። ያለችው ልጅቷ ሙሉ ለሙሉ እውነቷን ነው። በእርግጥ እንደዛ ብላ ተመልሳ እዛ አፕ ላይ እንደገባች ኢንፎርሜሽን ሰምቻለሁ። ያ ማለት እሷ ጤነኛ አይደለችም ማለት ነው። ያወጣችው ብር ወደ 1 ሚሊዮን ብር ነው። ከባድ ነው በእውነቱ ማለት ነው። ይሄ አፕሊኬሽን ለዛ የሚገባው አይደለም፣ ጥቅም የለውም። ለመጫወት እንደ ገስት እንደ ቲክቶክ ከሆነ ኢስ ኦኬ። ከዛ ውጭ ግን ጥቅሙ የለውም፣ ጉዳቱ ነው። ለዚህ ነው እንግዲህ የመጣሁትኝ። ስለዳመጣችሁኝ ከኔ ጋር ስለነበራችሁ በእውነቱ በጣም አመሰግናለሁ። መልካም ቀን ይሆንላችሁ። ከእንግዲህ ረጅም ሰዓት እንገናኛለን። የተለያዩ ኢንፎርሜሽኖችን እንቀያየራለን፣ እናወራለን ብያችኋለሁኝ። እንደ እግዚአብሔር ፍቃድ ከዩቲዩብ አልጠፋም እና እናንተ ማበረታቱ፣ ላይክ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ከታች አስቀምጡልኝ። አመሰግናለሁ።